ያዕቆብ ሌሊት ያድርግልን ማለት ምን ማለት ነው? መጀመሪያ ያዕቆብ ማን ነው? ቅዱስ ያዕቆብ የይስሐቅ ልጅ ማለትም የአባታችን የአብርሃም የልጅ ልጅ ነው። የአብርሃም ልጅ ይስሐቅ ርብቃን አገባ። ርብቃም መካን ስለነበረች ልጅ አልነበራትምና አባታችን ይስሐቅ ስለ ሚስቱ እግዚአብሔርን ለመነ። እግዚአብሔርም ተለመነው። ርብቃ ሚስቱን ጸነሰች። ልጆቹም በሆዷ ውስጥ ይገፋፉ ነበር። እርሷም እንዲህ ከሆነ ይህ ለኔ ምኔ ነው አለች። ከእግዚአብሔርም ትጠይቅ ዘንድ ሄደች። እግዚአብሔርም እንዲህ አላት፣ ሁለት ወገኖች በማኅፀንሽ ናቸው። ሁለቱም ሕዝብ ከሆድሽ ይከፈላሉ። ሕዝብም ከሕዝብ ይበረታል፣ ታላቁም ለታናሹ ይገዛል። ተወልድ ዘንድ በዘመኗ በተፈጸመ ጊዜም እነሆ በማኅፀኗ መንታ ነበሩ። በፊትም የወጣው ቀይ ነበረ፣ ሁለተኛውም ጠጉር ለብሶ ነበር። ስሙም ኤሳው ተባለ። ከዚያም በኋላ ወንድሙ ወጣ፣ በእጁም የኤሳውን ተረከዝ ይዞ ነበር። ስሙም ያዕቆብ ተባለ። አባታቸው ይስሐቅም ኤሳውን ይወድ ነበር፣ እናታቸው ርብቃ ግን ያዕቆብን አብልጣ ትወድ ነበር። ስለዚህም አባታቸው ይስሐቅ በሸመገለ ጊዜ በጣም አርጅቶ ነበርና ለሚወደው ልጁ ሊባርከው ወይም ሊመርቀው አሰበ። ነገር ግን እናታቸው ርብቃ የኤሳውን ምርቃን ለያዕቆብ በመምከር የኤሳውን በረከት አስወሰደችበት። ኤሳው በጣም ተናዶ ወንድሙ ያዕቆብን ለመግደል ወሰነ፣ በረከቱን ወስዶበታልና። እናቱ ርብቃም ይህ የታላቁ ልጇ የኤሳውን ቃል ደረሰላት። ታናሹንም ልጇን ያዕቆብንም አስጠርታ እነሆ ወንድምህ ኤሳው ሊገድልህ ይፈቅዳል። ልጄ ሆይ ቃሌን ስማ፣ ተነስና ወደ ካራን ምድር ወደ ወንድሜ ወደ ላባ ሂድ። የወንድምህ ቁጣ እስኪበርድለት ጥቂት ቀናት በዚያው ተቀመጥ ብላ አሳመነችው። ያዕቆብም እሺ ብሎ መንገዱን ጀመረ። ያዕቆብም ከቤርሳባህ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ አነሳ፣ እንደ ትራስም ተንተርሶ በዚያ ስፍራ ተኛ። ሕልምም አለመ። እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደረሰ። እነሆም የእግዚአብሔር መልአክ ይወጡበት ይወርዱበት ነበርና፣ እነሆም እግዚአብሔር በላይ ቆሞበት ነበር። እንዲህም አለ፣ የአባቴ አብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባትን ምድር ላንተም ለዘርህም እሰጥሃለሁ። ዘርህም እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ፣ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድርም አሕዛብ ሁሉ ባንተ በዘርህም ይባረካሉ። እነሆም እኔ ካንተ ጋር ነኝ፣ በምትሄድበትም መንገድ ሁሉ እጠብቅሃለሁ፣ ወደዚች ምድር እመልስሃለሁ። የነገርኩህን ሁሉ እስካደረግህ ድረስ አልተውህም።